ሰላም የቲክታክ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ዛሬም ደግሞ አንድ ነገር ይዤላችሁ መጥቻለሁ። በፊት እንዴት ነው አዲስ ሙዝ ከተከለን ከስንት ወር በኋላ ይሰጣል? እንዴት ነው ያንን ምርት ማግኘት የምንችለው የሚለውን ነገር አውራ። ዛሬ ደግሞ አሰራር እንዴት ነው መስራት የምንችለው፣ ሙዝን እንዴት ነው መስራት የምንችለው የሚለውን ነገር እናያለን። ጃስት አሁን ይሄ አንድ የሙዝ ፍሬ ነው። አንዷ የሙዝ ፍሬ ናት። ስለዚህ ይሄንን ስንሰራ እነዚህ አሁን እቺ ያለች ልጅ ያለች እቺ ያለች። ስለዚህ ይሄ ከዳር ሌላ አዲስ የሚወጣው ሁሉ ትርፍ ነው ማለት ነው። እንደዛ አድርገን እናጠፋለን። ምክንያቱም ምግብ ይሻማል ማለት ነው። ሌላ ምንም አይደለም። ምግብ ስለሚሻማ እነዚህን እናጠፋቸው። እንደዚህ አድርገን እናጠፋቸዋለን። ምክንያቱም ከነዚህ ጋር ምግብ እንዳይሻማ ማለት ነው። ስለዚህ ለነዚህ አሁን ምግብ ከሰጠን ወዲህ ወይም ዳፒውሪያ ምናምን ስንሰጥ ኢሚዲየትሊ ወደዚህ ስቴፕ ነው የሚደርሱት። በቃ በ3 ሳምንት በ2 ሳምንት ልዩነት እንደዚህን ያህል ነው እንትን የሚሉትና ይሄው ከሰራን ደግሞ በአንድ ጉድጓድ ውስጥ ከሁለት በላይ ሊኖር አያስፈልግም። አሁን እቺ ያለች እቺ ያለች አንዷ። ስለዚህ እንደዚህ የምንሰራ ከሆነ ያው ትርፋማ እንሆናለን፣ ውጤታማ እንሆናለን። በጣም ደስ ይላል። ደግሞ እንደዚህ ስፔስ ሊኖር ያስፈልጋል ማለት ነው። ስፔስ ሊኖር ያስፈልጋል። ያው አሁን ምሳሌ እንደዚህ ስናደርግ ዘሌላው ይሄንን ይመስላል። እየወጣ ነው፣ ኦሬዲ እየወጣ ነው። ስለዚህ የሙዝ ስራ መስራት ለምትፈልጉት እንዴት ነው መስራት የምንችለው የሚለውን ሐሳብ ደግሞ የምትፈልጉላችሁ ለመስራት አንድ ሙዝ አንድ ጊዜ ከተሰራ እስከ 6-7 ወር ድረስ መሰራት የለበትም። ምክንያቱም ያው ከተሰራ በኋላ ዳፒውሪያ ይጨመርበታል። ዳፒውሪያው ደግሞ ፈርቲሊቲ ወይም መስራት ከ5 እስከ 6 ወር ይቆያል። ማሳ ውስጥ ከተጨመረ በኋላ ያው እንትኑን ምርቱን እንዲሰጥ ወይም ጥሩ ምርት እንዲኖር እንዲያደርግ ለማድረግ 4 እስከ 5 ወር ይቆያል፣ እስከ 6 ወር ይቆያል ይላል ሳይንሱ። ስለዚህ እኛ ደግሞ እስከ 5-4 ወር ድረስ መልሰን ብናስገባ ምሳሌ አንድ ዳፕ ወይም ዩሪያ ከተጨመረ በኋላ እዚሁ ምሳሌ ሲጨመር እንደዚህ ነው የሚጨመረው። ይሄ አሁን የሙዙ ግንድ ከሆነ ይሄ ግንድ ከሆነ ከዚህ ወደዚህ አንድ 20 ሳንቲም ኦር 30 ሳንቲም ወደ ውስጥ ወደዚህ ወተን እንደዚህ ዳሯን